ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ በያላችሁበት የአየር ጸባይና የሰዓት አቆጣጠር ምቹ ጊዜ ደስተኛ ህይወት እንዲኖራችሁ እንመኛለን። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል በማዕከላዊ ኢትዮጵያ መናገሻ የሰላም ሰገነቷ የፍቅር ተምሳሌቷ ከተማ ሆሳና የብሔር ብሔረሰቦች ቀን 20ኛው የብሔር ብሔረሰቦች ቀን በመከበር ላይ ይገኛል። በትላንትናው ዕለት እንግዲህ የብሔር ብሔረሰቦች ውድ ኢትዮጵያውያንና ኢትዮጵያውያን በሆሳና ሲገቡ ደማቅ አቀባበል በፍቅር ህዝብ በሆነው የሆሳና ህዝብ እንዲሁም በክልሉ ዞኖች ተወላጆችና የዞኑ ነዋሪዎች የክልሉ ነዋሪዎች አቀባበል ተደርጎላቸዋል። ደማቅ አቀባበል ሌላው የተደረገው በዋቸሞ ዩኒቨርሲቲ ነው። የዋቸሞ ዩኒቨርሲቲ ውድ ኢትዮጵያውያንና ኢትዮጵያውያት 20ኛውን የብሔር ብሔረሰቦች ቀን ለመሳተፍ ለሚመጡ ሁሉ ደማቅ አቀባበል አድርጓል። ሆሳናም ደምቃለች፣ አምራለች። ኢትዮጵያ በተለይም በማዕከላዊት ኢትዮጵያ መናገሻ የሰላም ሰገነቷ የፍቅር ተምሳሌቷ ሆሳና ከተማ ከፍ ብላ ያለችበት ሳምንት ነው ያለው። ኢትዮጵያችን ከፍ ከፍ እያለች ትሄዳለች። ኢትዮጵያ ለዘላለም ታፍራና ተከብራ ትኑር። መልካም የብሔር ብሔረሰቦች ቀን። እርሶስ በባህል ልብስ ለማሸብረቅ ምን አስበዋል? የሀዲያ፣ የከምባታ፣ የጉራጌ ወይስ የወላይታ? ብቻ ምን አለፈው በሎዛ ጥበብ ሁሉንም ያገኛሉ። በማዕከላዊ ኢትዮጵያ ክልል መንግስት በሆሳና ከተማ ቢኤንቢ ሞል ሎዛ ጥበብ ብለው ብቅ ካሉ ለልደት፣ ለሰርግ፣ ለተለያዩ ዝግጅቶችና ለበዓላት የአይን አዋጅ የሚሆኑበትን አልባሳት አዘጋጅተን እንጠብቃቸዋለን። የ20ኛውን ብሔር ብሔረሰቦችና ህዝቦች ቀን አምረውና ደምቀው የውድ ሀገረውን ባህልና ልብስ ለማስተዋወቅም ካሰቡ ለውብ ልብሶች እኛ እንጨነቃለን። አድራሻችን ከኮሎኔል በዛብህ አደባባይ ፊት ለፊት። ለበለጠ መረጃ በ0912 40 65 20 ወይንም በ0913 56 87 14 ሎዛ ብለው ይደውሉ። በሎዛ ጥበብ ውበትን እንሸምት። አድማጭ ተመልካቾቻችን እንግዲህ ከዓመታት በኋላ የተከሰተው የታሪካዊ ክስተት ኩነት እንዳያመልጠው ሄደው በዓሉ ላይ እንዲሳተፉ እንመኛለን። ለዚህም ሎዛ ጥበብ ሄደው ተከራይተው አሊያም ሸምተው እንዲለብሱ እንዲዋቡ እንመኛለን፣ እንጋብዞታለን። በዓሉን አስመልክቶ እንግዲህ የማዕከላዊት ኢትዮጵያ ክልል ርዕሰ መስተዳደር ክቡር እንደሻው ጣሰው ዶክተር የብሔር ብሔረሰቦች ቀን አሰባሳቢ ነው። አሰባሳቢነቱ ደግሞ የጋራ የሆነ ትርክት ስላለን ነው። ሁሉም በደማቅ በጉጉት ተዘጋጅቶ የሚጠበቀው ትልቅ በዓል ነው የሚል መልእክት አስተላልፈዋል ርዕሰ መስተዳድር። ሌሎችም የክልሉ የመንግስት የስራ ኃላፊዎች በየደረጃቸው እንግዲህ የተለያየ ልዩ ልዩ መልእክቶችን ቀጣዩን የልማትና የብልጽግና ጉዞ የሚያነቃቁ መልእክቶችን እያስተላለፉ እንደሚገኙ ያገኘነው መረጃ ያመለክታል። መልካም የብሔር ብሔረሰቦች ቀን እንዲሆንላቸው እንመኛለን። ጥሞን የሚያረካ ብርታቶን የሚመልስ አዲስ ኃይልና ጉልበት የሚሆነው ጤና ውሃ ለጤናው ኢትዮጵያ ለዘላለም ታፍራና ተከብራ ትኖር። መልካም የብሔር ብሔረሰቦች ቀን ይሁንሎ። ጤና ውሃ ለጤናው። ጥሞን የሚያረካ ብርታቶን የሚመልስ አዲስ ኃይልና ጉልበት የሚሆነው ጤና ውሃ ለጤናው ኢትዮጵያ ለዘላለም ታፍራና ተከብራ ትኑር። መልካም የብሔር ብሔረሰቦች ቀን ይሁንሎ። ጤና ውሃ ለጤናው።